ናይት ትዕግስት ግርማ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ አባቶች ተገለዋል፣ ሰማዕትነትን ተቀበሉት። እንደውም እዛ የነበሩ አንድ አባት ምን አሉ ነው የተባለው? እኔ ኃጢአተኛው እንደነሱ የሰማዕትነትን ጽዋ ሳላገኝ ቀረው። ሰላም ቤተሰቦች እንደምን አላችሁ? ዛሬም እንግዲህ በሚያዝናና በሚያስቅ ቪዲዮ አይደለም የመጣሁላችሁ። ቋላ አቡነ ገብረ መንፈስ ቅዱስ ገዳም በጣም የሚያሳዝን ልብ የሚሰብር ተፈጥሯል። እሱን አስመልክቶም እንግዲህ የወጡ አዳዲስ ቪዲዮዎች አሉ። አቡነ ማትያስም እንግዲህ መልእክታቸውን አስተላልፏል። አባ ገብረ ኪዳን የሚሰጡት መልስ አለ። የተለያዩ አርቲስቶችና ታዋቂ ሰዎችም ጭምር ሀሳባቸውንም እንግዲህ በየሶሻል ሚዲያቸው ላይ ያጋሩ ይገኛሉ። ምንም ቢሆን ግን ማህተብ ያደረጋችሁ ኦርቶዶክሳውያን በሙሉ ታላቅ ተከታዮች ያላችሁ ቲክቶከሮች፣ ዩቲዩበሮች አሁንም ቢሆን ዝቋላ አቦ ገዳም ድምጽ ያልሆናችሁ አሁንም ቢሆን ድምጽ መሆን እንዳለባችሁ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ባቶሽ ሞት ምክንያት እንግዲህ ሁሉም ሰው የሆነ በሙሉ እያዘነና የተለያዩ ቪዲዮዎችንም እየሰሩ ይገኛሉ። በተለያዩ ሃይማኖት ላይ የሚገኙ ሙስሊም እህት ወንድሞቻችን፣ ፕሮቴስታንት እህት ወንድሞቻችንም ሳይቀሩ እዚህ በአስከፊ በሐዘና ጊዜ እንግዲህ ከጎናችን መሆናቸውንም እንግዲህ ያሳዩበት ጊዜ ነው። አንድ ሙስሊም ወንድማችን ዝቋላ አቦ የሰራውን ቪዲዮ ተከታትለን ወደ ሌሎች ቪዲዮዎች እናልፋለን። እኔው ሙስሊም ነኝ ካላህ ውጪ ማምነው የለኝም ከቶ አንድም። ግን ክርስቲያን ሲበደል ክርስቲያን ሲገፋ አዝናለሁ አልወድም። ወይ ግን ምን አጠፉ? ምንድነው ስራቸው ለመራራ ሐዘን ለሞት ያበቃቸው? እስኪ ምን አጠፉ? እስኪ ምን በደሉ? እኒህ አባቶቼ በዝቋላ ገዳም ለምን ተገደሉ? ኦርቶዶክሳውያን እንግዲህ አንድ ኦርቶዶክሳውያን ሲሞት ሰባት ሲሞቱ 70 ይሆኑ እንግዲህ እየበዙ በሞቱ ቁጥራቸው እየጨመረ የሚሄድ ኦርቶዶክሳውያን ነን። ዝቋላ ገዳም ላይ የሚገኙ አንድ አባት የኃጢአተኛው የሰማዕትነትን ጽዋ ሳላገኝ ቀረው። እስከመቼስ ነው ጥቁር እየለበስን ፍትህ ለአባቶቻችን እያለን የምንቀጥል? ቅርብ ጊዜ ቁስሎቻችንን የሚያሳዩ እስኪ ትናንሽ ቪዲዮዎች እንመልከትና ወደ ቀጣይ ቪዲዮዎች እናልፋለን። እና ለማን ነው የምናገረው? ለማን ነው የምንናገረው? ለማን ነው የምንናገረው? ክርስቲያኖች አለቁብን። በቃ ስንት ጊዜ ነው እንግዲህ እኛም በቃ ከአቅማችን በላይ ነው። በቃ ማን ነው የሚፈርደን? ማን ነው የሚመለከተን? እቺ ሀገር ማን ነው የሚያያት? በቃ ማን ነው ሰው ያላት? ማን ነው የሚመለከታት? ማን ነው የሚቆረቆርላት? ለማን ነው አቤት የምንለው? ከእግዚአብሔር በታች ሰው ነበር የሚጠብቀን። እግዚአብሔር ያዘዘው ሰው አለ ብለን ነበር። በቃ ተጎናችን ማንም የለንም። ወገኖቻችን አለቁ። ይኸው የምትመለከቱት ነው። ክርስቲያኖች ናቸው ያለቁት። በቃ ቤተ ክርስቲያን መጥተው ለመሳለም ፈጣሪያቸውን ለመማለድ ፈጣሪያቸውን ምሕረት ለመጠየቅ ጠብቀኝ፣ ደህና ያሳደርከኝ፣ ደህና አውለኝ ብለው ቅዱስ ጊዮርጊስን መጥተው ለመማጸን ነው የመጡት። ይሄ ሁሉ ህዝበ ክርስቲያን ማለቅ አለበት። ለማን ነው የምንናገረው? ህዝበ ክርስቲያኖች እስቲ እናንተ ራሳችሁ የተዋሕዶ ልጆች ተነሱ። ወላይታ ላይ መንግስት አረካ ከተማ ላይ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ይዞታ እየቀማ ለሌላ ግለሰብ እየሰጠ ይገኛል። ለአንድ ባለ ሀብታም ለመስጠት በግድ እየወሰደ ይገኛል። ይህ ትክክል አይደለም። የአረካ ቤተክርስቲያን ፍትህ አጣለች። በእናታችሁ ድረሱ። ይህ ድርጊት ቤተክርስቲያኒቷን ለማጥፋት አቅዶ የሚሰራ ሴራ ነው። አመት ባልሞላ ጊዜ ከ10 በላይ እንደዚህ ድርጊት በወላይታ ላይ እየተፈጸመ ይገኛል። እኛ ምን ስለሰራ ነው ሁሌ በእኛ ላይ እንደዚህ አይነት ግፍ የሚፈጸመው? እንዴት የቤተ ክርስቲያኒቷን ይዞታ መንግስት እንዴት ይቀማል? ይህ ነውር ነው። እጃችሁን ከቤተ ክርስቲያን አንሱ። በዚህ ሰዓት ካህናት፣ ዲያቆናት፣ ምዕመናን ሁሉም እያለቀሱ ይገኛሉ። አንገት ላይ ማተብ አስረ ስለ ቤተ ክርስቲያን ድምጽ ካልሆንክ አንተም የቤተ ክርስቲያን ጠላት ነህ፣ አንቺም የቤተ ክርስቲያን ጠላት ነሽ። የቤተ ክርስቲያን ጉዳይ ይመለከተኛል የምትል ኮክ ስለ ቤተ ክርስቲያን ድምጹን ከአሁኑ ተነሱ፣ ንቁ። አሁን የምንተኛበት ጊዜ አይደለም። የትግል ሀገር ላይ ጦርነት ሊያስነሱት ነው። የአባ መላኩ ሀገር ላይ ጦርነት ሊያስነሱት ፈልጎ ነው። እኛ ወላይታ ኦርቶዶክሳውያን ሰላም ነን። ነገር ግን በሃይማኖታችን ላይ ከመጡ ማንንም ሰው አንፈራም። ለምን ታጥቃቸው ራሱ ብትመጡ እኛ አንፈራም። እኛ ሰላም እንፈልጋለን። የቤተ ክርስቲያኒቷ ይዞታ ይመለስ፣ በቃ ይመለስ። እኛ ሌላ ነገር ምንም አንፈልግም። ሰላም ይሻላል። ሀገር ማለት ቤተ ክርስቲያን ኮነች። ኦርቶዶክስ ባትኖር ኖሮ ኢትዮጵያ የሚባል ነገር ሀገር የለምኩ። ኦርቶዶክስ ማለት እኮ በየሰዓቱ በየደቂቃው ስለ ሀገር የምትጸልይ ኦርቶዶክስ ኮናት። እስከመቼ ነው ያለቀስንና ፍትህን እየጠየቅን ሁሌ የምንቀጥለው? እስከመቼ ነው ይሄ ነገር የሚቀጥለው? እስከመቼ ነው ጥቁር የሚለበሰው?
ይህን ጥያቄስ መቼ ነው የሚመለሰው? መቼ ነው መልስን የምናገኘው? መቼ ነው መፍትሄን የምናገኘው? ቅርብ ጊዜ ቪዲዮዎች ናቸው። ሻሸመኔ ላይ የተፈጠረውን ነገር ሁላችንም እናስታውሳለን። ብዙ የማንረሳቸው ጠባሶች አሉ። የዛሬ ዓመት ዝቋላ አቦ ገዳም ላይ ምን ተፈጥሮ ነበር? ሁሉም ሰው ሊረሳው ከአእምሮ ሊጠፋ የማይችል ነገር ነው። ሁላችንም አንረሳውም፣ እናስታውሰዋለን። መፍትሄው ምንድነው? ቀጣይ ላለውስ ነገር ምንድነው የምናደርገው? ዋስትናችን ምንድነው? ለአባቶቻችን ለካህናት በዚህ ዙሪያ ምንድነው ማድረግ ያለብን? በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። በደብረ ከዋክብት ዝቋላ ገዳም 4 አባቶች ተገለዋል። ሰማዕትነትን ተቀበሉት። እንደውም እዛ የነበሩ አንድ አባት ምን አሉ ነው የተባለው? እኔ ኃጢአተኛው እንደነሱ የሰማዕትነትን ጽዋ ሳላገኝ ቀረው አሉ ነው የተባለው። እነሱ ታድለዋል። ሄኖክ የሚለው አለ ብፁዕ ዘይመውትን ዘጻድቅ ወሄር፣ በደግነት ሳለ የሚሞት ሰው ንዑድ ክቡር ነው ብሏል። ደግነቱን እንዳያዛት የሞተ ሰው ሳያባክናት የሞተ ሰው እሱ የታደለ ነው። የእኛስ መጨረሻችን አልታወቀም፣ እነሱ መጨረሻቸው ታውቋል። ሆኖ ግን ደማቸው የምሕረት እንጂ የግፍ እንዳይሆንብን ገዳሙን እንዲጠብቅልን ለራሳችንም የንስሐ በር እንድናገኝ አውሬ የበዛባት ያደረግናት ሀገራችን ኢትዮጵያ የምሕረት ሀገር እንድትሆን ምህላውን ጠንክረን እንድናደርግ አንድ ሰው መቅረት የለበትም። እንደው ደካማ ቢሆን በምርኩስ ሂዶ የታመመ ሰው እንኳን ቢኖር ጠምጥሞ ታጥቆ ቢሆን ተገኝቶ ምህላውን እናድርስ። ይህንን ምህላ ባልና ሚስት ከመኝታ ተለይተው ከላይ እንተኛ እንደሆነ ከታች ተኝተን፣ ነጭ እንለብስ እንደሆነ ጥቁር ለብሰን ራሳችንን አስተካክለን ማድረስ አለብን። ስለዚህ ዓመት ሁሉ የተጣላችሁ ካላችሁ ታርቃችሁ ለድሃ በማሰብ የተቸገሩትን በመርዳትና እስካሁን የነበረ ቂማችሁን በመተው እንድታስተካክሉ እነሱ በ3 ቀን ያመጡትን ምህረት እኛ 3 ዓመት 30 ዓመት ብንጮህ አላመጣው ብለናል። የሆነበት ምክንያት ምንድነው? ምህላው ከነተንኮላችን ስለሆነ፣ ከነሽንገላችን፣ ከነቂማችን ስለሆነ፣ በንስሐ ተዘጋጅተን ስላልሆነ። ስለዚህ ንስሐ ገብተን ይህን ምህላ አድርሰን ሀገር ምህረት እንዲያገኝ ደግነት የሞቱትስ በቅተዋል ከነ ኃጢአታችን። እኛ ግን ብንገደል የሚጠብቀን ሲኦል ነው እና የበረከት ሞት ሳይሆን የመቅሰፍት ሞት እንዳያገኘን ለራሳችን ውሻ መጀመሪያ ለራሱ ሲጮህ በዚያው የባለቤቱን ግቢ ይጠብቃል ይባላል። ምን ማለት ነው? ጻድቃንም መጀመሪያ ለራሳቸው ጮኸው ኋላ ለኃጥአን ይተርፋሉ። መጀመሪያኛ ኃጥአንን አሁን ለራሳችን እንጮህ። እየሰሩን ለምንፈርሰው ለኛ፣ እየተማርን ለምንደነቁረው፣ የተሳብን ለምንጎትተው ለኛ ለገዛ ራሳችን መከተል ላቃተን ሳበኝ እከተልሃለሁ ብለን መጮህ አለብን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። እኔ በዚህ ምድር ላይ በጣም በርካታ ነገሮችን ልረዳ እችላለሁ። ነገር ግን ገዳም የሚኖሩትን አባቶች መግደል፣ ማሰቃየት፣ ገዳማቸውን ማቃጠል፣ ይህንን ነገር ግን መቼም ልረዳው የማልችለው ጉዳይ ነው። አንድ አባት እኮ ገዳም የሚገባው ዓለም ውስጥ ያለውን ነገር አልፈልግም፣ በቅቶኛል፣ መኖር የምፈልገው ከእግዚአብሔርና ከእግዚአብሔር ጋር ብቻ ነው ሲል ነው። ፖለቲካውን፣ ስልጣኑን፣ ገንዘቡን፣ ዝናውን ብቻ በዚህች ዓለም ላይ ያለውን ነገር አልፈልግም፣ ከራሴና ከሌሎች ገዳማውያን ጋራ እግዚአብሔርን ሳመሰግንና ከእርሱ ጋር ብቻ ለመኖር ወስኛለሁ ሲል ነው ገዳም የሚገባው። እና እነዚህን አባቶች ምን አድርጉ ስትሉ ነው የምትገሏቸው? ሲጀምር ገዳም ምንድን ነው የምትሰሩት? እዛ ስልጣን የለ፣ ፖለቲካው የለ፣ ገንዘብ የለ፣ ምንም እኮ የለም እዛ። እሺ እዚህ ያለውን እንኳን እንረዳለን። ለመሬቱ፣ ለስልጣኑ፣ ለፖለቲካው፣ ለገንዘቡ፣ ለስንት ነገር ሰው ሲጋደልና ብዙ ክፋትን ሲያደርግ እናያለን። እሺ እሱን እንረዳለን። ገዳም አባቶችን ለእናንተ በጸለዩ ሁሉን ነገር ለእናንተ ትተው ስለሄዱ እሺ ገደላችሁ። እስቲ ምን አገኛችሁ? ስልጣን ተገኘ? ፖለቲካው ደራ? ሀብታም ሆናችሁ? ምድር ሰፋችሁ? እስቲ ገዳም እንኳን የት እንደሚሰራ አስተውላችሁ ተመልከቱ። ከከተማ ውጪ እልም ያለ ገጠር ውስጥ፣ እልም ያለ ጫካ ውስጥ ውሃ፣ መብራት፣ ምግብ እንኳን የሌለበት አካባቢ ነው ገዳሞች የሚሰሩት። በዚህ ሁሉ ስቃይ ውስጥ የሚኖሩትን አባቶች ምን አድርጉ ስትሉ ነው እዛ ድረስ ሄዳችሁ፣ ቤታቸው ድረስ ሄዳችሁ መግደል፣ ማሰቃየት፣ ማሳደድ፣ ቤተ ክርስቲያንን ማጥፋት? እኔ እንጃ። እንደዚህ የሚያደርጉትን እኔ ሰዎች ብዬ አልጠራቸውም። በዝቋላ የደረሰው አደጋ እጅግ አደገኛ የሆነ አደጋ ነው። ምንም አይነት ከጸሎትና ከብህትውና በቀር ሌላ ነገር ያላደረጉ የማይባሉ
አባቶች ናቸው በግፍ የተረሸኑት የተገደሉትና ይሄ በእውነቱ ጥብቅ የሆነ ጸሎትና ምህላ ለሀገራችን የሚገባ ነው። ሁላችንም በያለንበት ይሄ አስጊ የሆነ በጣም አስጊ የሆነ ድርጊት ነው የተፈጸመው። ምንም አይነት ይህን አሉ የሚባሉ ይህን አደረጉ የሚባሉ ይህን ተናገሩ የማይባሉ በሰላም በጸሎትና በአምልኮት የሚኖሩትን መነኮሳት እንደዚሁ በዚሁ አይነት መግደል ማለት እንደው የግፍ ግፍ ነው። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ በጎ ሰራው በማለት ቅን አስተሳሰብ አሰብኩ በማለት የማይጣሉትን በሚያጣላ አደባባይ ላይ በማገናኘት እንድንወዛገብ፣ እንድንደባደብ፣ እንድንለያይ ማድረጉ ጽናት የጎደለው ስርዓት ስለሆነ እንዲያርሙት በመስቀል አደባባዩ በስሙ በተጠራው ሌላው ልዩ ልዩ እምነት ያለው እኔም አለኝ ብሎ ያንተም የጋራ ነው ብሎ ማስተሳሰቡ ተደባደቡ ከማለት ያነሰ አይደለም። ክቡር ጠቅላይ ሚኒስትሩ ሀገር ናት ዛሬም ያሉ ደጋግመው ሲናገር ሞገስ አለው፣ ደስ ይላል። ግን ሀገርነቷን የሚገልጠው ቃል ብቻ ሳይሆን ተግባር ነው። እኔ ፌስቡክ መጻፊያ የለኝም፣ በስውርም እመወረውረው ኃይለ ቃል የለኝም። የኔ መድረኬ ቤተ ክርስቲያን። ተዋናይት ሸዊት ከበደ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ተዋናይ ይገረም ደጀን ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይት ትዕግስት ግርማ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይት ቅድስት ገብረስላሴ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ። እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለማንም ጣልቃ ገብነት በራሷ ዶግማና ቀኖና እየተመራች ክብሯ ከፍ እንዳለ በትላንቱ ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስንም ውሳኔ አከብራለሁ። እናንተም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያንን እንጠብቅ። የቀደሙ እናቶችና አባቶችን መንገድ በጽናት እከተላለሁ። ልክ እንደ ነነዌ ሰዎች አምላካችን በንስሐ እንዲቀበለን በጸሎት ተጋለሁ። ሀገርን ከዘመን ዘመን ያሻገረች ቤተክርስቲያንን ክብርና ልዕልና መንግስት እንዲያስጠብቅልን ጠይቃለሁ። ወደ ሌላ አታስገቡኝ ባካችሁ። ተውኝ ተውኝ። ሁላችሁ ወደ እግዚአብሔር ጩሁ። ነግሬያለሁ። ወደ እግዚአብሔር ጩሁ። ኃይል አለኝ ብሎ መመካት ባዋጣም የትም አያደርስም። ኃይል የእግዚአብሔር ነው። ምሽግ አያዋጣ፣ መሳሪያ አያዋጣ። ማመን በእግዚአብሔር በኃያሉ እግዚአብሔር ብቻ ነው። ክርስቲያኖች በእግዚአብሔር እንደ ልማዳችን የምንመካው በእግዚአብሔር ነው። ከእግዚአብሔር ውጭ መመኪያ የለንም። እኛ መድፍ ጭኖ የመጣውን ነው በውዥግራ በናስ ማሰር ጠዝጥዘው አባቶቻችን በጸሎት ነዝንዘው ድራሹን ያጠፉት። መግባቢያ እንጂ የምንጣላበት አይደለም። ቋንቋ ገባችሁ? የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ስላሴ ገኛው ያላቸው የስላሴ ልጆች ናችሁ ሁላችሁ። ባለስልጣናት እኔ ያንዳንዳችሁ ስማችሁን በዝርዝር ለመጥራት አሁን ቅዳሴ ይታጎላል። አይሆንም። ወደ ፍሬ ነገሩ ሄዳለሁ። ይቅርታ ሁላችሁ ከሊቅ እስከ ደቂቅ በዚህ የተገኛችሁ ምእመናን አሁን ያንም ለመግቢያ እናት የሰጠኋችሁ ንባብና ትርጉም ዛሬ መተርጎሚያው ነው። አዎ በይህች ቤተ ክርስቲያን ዲያብሎስን የካርንባት
በስላሴ ያመንባት ልጅነት ያገኘንባት ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት ብሎ መምህራችን አባ ጊዮርጊስ እንደነገረን በዚህ በምድር ሆነን ጽርሐ አርያምን ያየንባት የጽርሐ አርያም ምሳሌ ሆና የተገኘች ናት። ቤተክርስቲያን በጽርሐ አርያም ተመስላ በምድር ያለች የእግዚአብሔር መንግስት ናት። በተለይቺ የሁሉ ማዕከል የሆነች መንበረ ጸባዖት ሃይማኖተኛው ኃያሉ እግዚአብሔር ያውቃል እንዳሉ የሞቱት ታላቁ መሪ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አሻራቸውን ያሳረፉባት የደከሙባት ከጊዜ ብዛት መልኳ ተለውጦ አርጅቶ ማን ያድሰው ይሆን ከባድ ነው ስራው እያን ስንጨነቅ ቆይተን እግዚአብሔር ልጅ አልነሳቸውም። የሁሉ የኢትዮጵያ ሕዝብ ልጃቸው ነው። በእግራቸው የተተካ አባታችን አባባ ኃይለ ሥላሴ አባባ ጃንሆይ ነበር የሚላቸው የኢትዮጵያ ሕዝብ። አዎ ይህ ዓለም መቼም መከራ እና ደስታ የሚፈራረቅበት ነው። ጨለማና ብርሃን እንደሚፈራረቅ ሁሉ በመጨረሻ ደክመው መከራ ደርሶባቸዋል፣ በሰማዕትነት ሞተዋል። ይህንን ሰርተው አስረክበውን ባይታደስ ኖሮ የወላድ መካን ተብለው ይጠሩ ነበረ። አሁን ወልደዋል ልጆች እናንተን። እግዚአብሔር ይባርካችሁ። አዎ ቤተክርስቲያን ትርጉሟ ብዙ ነው። ልዕልናዋ ትልቅ ነው። ልዕልናዋ የተመሰረተው አሁን በመግቢያው ላይ የተናገርኩት ነው። ዲያብሎስን የካልንባት እመቤታችንን በምስክርነት የጠራንባት ልጅነት ያገኘንባት በመሆኗ ከምን አግኝተን ነው ምስጢሩን 81 መጻሕፍትን በ5 አዕማደ ምስጢር እንደ ሸማ ጠቅለን እንደ ወርቅ አንከብለን ያገኘንባት ምስጢራትን የተረጎምንባት መሆኗን ነው የምናውቀው። ቤተክርስቲያን በዚህ መልክ 5 አዕማደ ምስጢር ስንተረጉምባት የኖርን ያወቅንባት ሁላችሁም ከፓትርያርክ እስከ አጻዊ ሕይወት ትንሽ ትልቅ ወንድ ሴት ሳይባል ወደ ቤተክርስቲያን ለመግባት የሚፈቀድለት 5 አዕማደ ምስጢርን የተማረና ጥምቀትን የተቀበለ ነው። በእስልምናም በሌሎችም ህይወት ውስጥ ያሉ ሰዎች ሁሉ እየደወሉ ሳይቀር በእርሶ ስም ገንዘብ ሲያስገቡላ ይቻሉና ያ በጣም ገረመኝ። በሁሉም ዘንድ የመወደድ ሚስጥሩ ምንድን ነው? እኔ እንደው ይሄን አድርጌ ነው ይሄን ሰርቼ ነው አልልም። እነሱ ናቸው የሚያውቁት። በእውነት ሳጣራ ነው እንግዲህ ከሄዱ በኋላ ነው እንደው ስለ ብፁዕ አቡነ ኤርሚያስ እንዴት ነው የሚል ነገር ስጠያይቅ በስማቸው ሁሉ ተራራ ሁሉ አለ። እኔ ትንሽ ማለት ስሰማው ቆይ ከባለቤቱ ካልሰማው አላምንም ብዬ ነበርና እውነትም በስሙ ተራራ አለ አቡነ ኤርሚያስ። ብዙ በጎ ያደረጉ ሰዎችን ወክዬ ነው እንጂ የኔ ብቻ አይደለም። ያው እንደምታወቀው ባለፈው በ2013 እስከ 2014 ታይሳስ ድረስ በነበረው
የእርስ በርስ ጦርነት እኔም በኔ ጎን በኔ ስርም ያሉ የቤተ ክርስቲያን አገልጋዮች ለክርስቲያኑም ለሙስሊሙም በዛ አስቸጋሪ ሰዓት መሆን የሚገባቸውን ሆነዋል እና ከዛ የተነሳ እንግዲህ የብዙዎቹን አገልጋዮች ድካም ታሳቢ ያደረገ ስጦታ ነው በስሜ ተራራው እንዲሰየም የተደረገው። ከዚህ በኋላ ነው የክብር ዶክትሬቱን ከባህር ዳር ዩኒቨርሲቲ የተሰጠሁት? አዎ በዛው ዓመተ ምህረት ማለት በ2014 ነሐሴ 21 እንደዚሁ ለእግዚአብሔር የተጻፈ ደብዳቤ 13 ወራት ነው ፀሐይ የምንሞቀው። ኧረ ፀሐይ በዛ፣ ኧረ ፀሐይ በዛ፣ ኧረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ እያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የሰው ጀንበር ባቃጠላት ምድጃ አገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? ኧረ እግዚአብሔር በእናትህ፣ ኧረ እግዚአብሔር በእናትህ በጭንቅ አማላጇ ባዘለ ጀርባዋ ባቀፉ እጆቿ ወይ ዝናብ ላክልን ወይ ዝናብ ሁነና ሙቀት ገደለና። ቤተሰቦች ለዛሬ ይዤላችሁ የመጡት ቪዲዮ ይሄንን ይመስላል። ቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።